ምድር የራሷን ድንቅ ሥራዎች ስታስብ ጥቂት ቦታዎችን በልዩ ጥበቧ ትቀርጻቸዋለች። አንዳንዶች የአድሪያቲክ ባህር ዕንቁ ይሏታል፣ ሌሎች ደግሞ የታሪክና የተፈጥሮ ፍጹም ውህደት። ለመሆኑ ተፈጥሮ ሙሉ ውበቷን የቸረቻት ይህች ሀገር ማን ናት? እዚህ ግዛት ውስጥ ጥንታዊ ከተሞች ከዘመናዊ ሕይወት ጋር በሰላም ይኖራሉ። ጥርት ያለው ሰማያዊ ባህር ከጥቅጥቅ ደኖች ጋር ይወያያል። አዎ፣ እንኳን ወደ ክሮሺያ በሰላም መጣችሁ። በየዓመቱ ከ20 ሚሊዮን በላይ ዓለም አቀፍ ጎብኚዎችን የሚያስደምመው የአውሮፓ ደቡባዊ ምስራቃዊ ምስጢር ከጀርባው ምን ይዞ ይሆን? በዛሬው ልዩ ዶክመንተሪያችን የክሮሺያን የተፈጥሮና የታሪክ መዳረሻዎችን ልንቃኝ አብረን እንጓዛለን። ማስታወሻ፣ ይህንን መሰል ድንቅ ታሪክና የተፈጥሮ ጉዞዎችን ዘወትር እንዲደርሷችሁ አሁኑኑ ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወደ ጉዟችን እንለፍ። የመጀመሪያውና ምናልባትም የክሮሺያ ትልቁ የተፈጥሮ ውበት ማሳያ ፕሊትቪስ ሌክስ ነው። እንደ አውሮፓውያን አቆጣጠር በ1979 በዓለም ባህረ መዝገብ ዩኔስኮ የዓለም የተፈጥሮ ቅርስነት የተመዘገበው ይህ ብሔራዊ ፓርክ እርስ በርስ የተያያዙ 16 ፏፏቴዎችና ሐይቆች አሉት። የውሃው ቀለም እንደ ፀሐይ ጨረር በውሃ ውስጥ ባሉት ማዕድናትና ሕይወት ባላቸው አካላት ምክንያት ከአረንጓዴ ወደ ብሩህ ሰማያዊነት ይቀያየራል። በዛፎችና በፏፏቴዎች መካከል በተሰራው የእንጨት መንገድ ላይ መራመድ በሕልም ዓለም ውስጥ የመኖር ያህል ይሰማቸዋል። ኢትዮጵያም እንደ ጣና፣ አብያታ ሻላ፣ አባያና ጫሞ ያሉ ውብ ሐይቆቻችን እንዲሁም የጢስ አባይ ፏፏቴ ከተፈጥሮ የታደልናቸው ሀብቶች ናቸው። ክሮሺያ ከተማረችበት ትልቁ ትምህርት ተፈጥሮን ሳይበክሉ በጥንቃቄ መንከባከብ፣ ሐይቆችን በዘመናዊ መንገድ እርስ በእርስ ማገናኘትና የጎብኚዎችን ምቾት በሚጠብቅ መልኩ መሠረተ ልማቶችን መገንባት ነው። ከተፈጥሮ አስደናቂነት ወደ ታሪክና ውበት ስንሻገር ዱብሮቭኒክ ይጠብቀናል። የአድሪያቲክ ዕንቁ በመባል የምትታወቀው ይህች ታሪካዊ ከተማ በ16ኛው ክፍለ ዘመን በተገነቡ እስከ 25 ሜትር የሚረዝሙ ግዙፍ የድንጋይ ግንቦች የተከበበች ናት። የታዋቂው ጌም ኦፍ ስሮን ፊልም አፍቃሪ ከሆናችሁ ይህች ከተማ ኪንግስ ላንዲንግ ተብላ የተሳለችበት ቦታ መሆኗን ወዲያውኑ ታስታውሳላችሁ። በጥንታዊ ጎዳናዎቿ ላይ መራመድና በባህሩ ዳርቻ የፀሐይ ግባትን መመልከት ፈጽሞ የማይረሳ ትዝታን ይሰጣል።
ኢትዮጵያ በጎንደር ፋሲለደስ ግንብና በላሊበላ ውቅር አብያተ ክርስቲያናት አቻ የሌለው ታሪክ አላት። ዱብሮቭኒክ ታሪካዊ ቅርሶቿን ዓለም አቀፍ የፊልም ኢንዱስትሪዎችና የቱሪዝም ማዕከል በማድረግ እንዴት ገቢ እንደሚገኝ ታሳየናለች። እኛ ደግሞ ታሪካችንንና ጥንታዊ የኪነ ሕንፃ ጥበባችንን ለዓለም በፊልምና በዶክመንተሪ የማስተዋወቅ ትልቅ ዕድል አለን። በመቀጠል ወደ ክሮሺያ ደሴቶች እንሻገራለን። ክሮሺያ ከ1000 በላይ ደሴቶች ያሏት ሲሆን ከእነዚህም መካከል ህቫር ቀዳሚዋ ናት። ህቫር በዓመት ውስጥ ከ2700 ሰዓታት በላይ የፀሐይ ብርሃን በማግኘት በቅንጦት የመዝናኛ ቦታዎቿና መዓዛቸው በሚያውደው የላቬንደር ማቾቿ ትታወቃለች። ጥርት ባለ የባህር ውሃ ውስጥ መዋኘት ለሚፈልጉ ወይም በምሽት መዝናናት ለሚወዱ ተጓዦች ህቫር ትክክለኛዋ ቦታ ናት። የክሮሺያ ሁለተኛዋ ትልቅ ከተማ የሆነችው ስፕሊት ደግሞ ጥንታዊ የሮማውያን ታሪክ ከዘመናዊ የከተማ ህይወት ጋር እንዴት እንደሚዋሃድ የምታሳይ ምስክር ናት። በከተማዋ እምብርት የሚገኘው የዲዮክሎቲያን ቤተ መንግሥት ከ1700 ዓመታት በፊት በሮማውያን ንጉሥ የተገነባ ሲሆን ዛሬም ድረስ ሰዎች የሚኖሩበት፣ ሱቆችና ካፌዎች የሚገኙበት ድንቅ ቦታ ነው። ሀገራችንም ብትሆን እንደ ሐረር፣ ጀጎልና አክሱም ያሉ ታሪካዊ ከተሞቻችን ጥንታዊነት ከዘመናዊ የሰው ልጅ ሕይወት ጋር ተዋህዶ መኖር እንደሚችል ማረጋገጫዎች ናቸው። ኢትዮጵያ ለዓለም የምታስተምረው ትልቁ ነገር ቢኖር ጥንታዊ ታሪክ በመጽሐፍ ውስጥ የሚነበብ ብቻ ሳይሆን ዛሬም ድረስ በሰዎች ዕለታዊ ሕይወት ውስጥ የሚኖር ሕያው ባህል መሆኑን ነው። በፏፏቴዎቿ ውበት፣ በደሴቶቿ የጸጥታ ድንቅነትና በሺዎች ዓመታት ታሪክ የተከበቡት ከተሞቿ ግርማ ሞገስ ክሮሺያ ለሁሉም አይነት ተጓዦች የሚሆን ስፍራ አዘጋጅታለች። ሀገራት ተፈጥሯቸውን ተንከባክበው ታሪካቸውን በኩራት ለዓለም ሲያቀርቡ ቱሪዝም ምን ያህል ሀያል እንደሚሆን ክሮሺያ ሕያው ማሳያ ናት። ይህ ጉዞ ከተመቻችሁ ላይክ፣ ለወዳጆቻችሁም ሼር በማድረግ የጉዞአችን ተካፋይ አድርጓቸው። ገና ያልተዳሰሱ የዓለማችንና የሀገራችንን ድንቅ መዳረሻዎችን አብረን እንድንቃኝ አሁኑኑ ሰብስክራይብ አድርገው ቤተሰብ ይሆኑ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌላ ጉዞ እስክንገናኝ ቸር ሰንብቱ።